ምን ውስጥ ነው የገባሁት? አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲማ ይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ፣ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የረኔ መፈጠረ አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሪን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁን ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰጥተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር። እና ያው ሰው ነው የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ትችላለህ፣ በጣም ነው የምትችለው። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው ምንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳደሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። አርጀንቲና እንግዲህ ወደ ቀጣይ ዙር ማለፏን አረጋግጣለች ማለት ነው። ኦስትሪያን ዛሬ 2-0 በሆነ ውጤት በማሸነፍ ዓለም ዋንጫ ግስጋሴዋን ቀጥላለች። ሜሲ ምን አይነት ተጫዋች ነው በእናታችሁ! ሁለተኛው ጎል ዛሬ ይለያል ነው የምላችሁ። የእውነት የአርጀንቲና ተጫዋቾች ማለት ነው በጣም ነው ያስቀኑኝ። በጣም ነው ደስ የሚሉት። ህብረታቸው ደስ ይላል። በጣም ጸዴ ጨዋታ ላይ ጨዋቱ። ኦስትሪያ ዛሬ አስቸጋሪ ነበረች። በጣም የተከላከለች ነበር። በተለይ ሜሲን ወጥራ ይዛ ነበረ። ግን የአርጀንቲናዋ ሜሲ ዛሬ ማለት ነው አልበገር ብላለች ማለት ነው በኦስትሪያ። ለማንኛውም 2-0 በሆነ ውጤት አርጀንቲና አውስትሪያን ማለት ነው ወስዳ ለጥፋታለች። ስለ ጨዋታው ምን አስተያየት አላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየ ነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይም ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው
እንኳንም ደረስኩብህ። እግዚአብሔር ተባረክ። ቢስሚላ የዓለማችን ኮከቡና የማይደገመው የሜሲ ሀገር አርጀንቲና በሱ 2 ድንቅ ጎሎች ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ሜሲ እንደ ድሮ ላይሯሯጥ ያድሪብል ላይኖር ይችላል፣ ግን አሁንም ኳስ በእግሩ ስር ስትገባ ያጫውታታል፣ ያዋራታል። ለምን ተገንዞ አይገባም? እሱ ለአርጀንቲናም ለፉትቦልም ጠቃሚ ነው። ምንም በቃ ይሄ የሚያጠራጥር አይደለም። የአርጀንቲና ደጋፊዎችም ተጫዋቾችም እሱ እዛ በመቆሙ እሱ እዛ በመኖሩ በጣም እድለኞች ናቸው። አሁንም ድረስ ተጋጣሚ ይፈራል። 90 ደቂቃ ሳይጫወት አንድ ኳስ ነክቶ ተአምር መፍጠር ይችላል። ፔናልቲ ስቷል። ለምን 10 አይሰጥም? ያ ትዝም አይላቸውም። አርጀንቲናዎቹ ያን ፔናልቲውን ስቶ እኮ ሲጨፍሩ ነበር፣ ምክንያቱም እንደሚክሳቸው ያውቁ ነበር። እድሜ ሊገፋ ይችላል፣ ያ ስፒድ ምናምን ላይኖር ይችላል፣ ግን አሁንም ድረስ ያዋራታል። ጥበቡ አይጠፋማ። እና ዛሬ ለአርጀንቲናዎችና ለሜሲ አድናቂዎች ወዳጆች ደስታ ነው ብዬ አስባለሁ። ጎል ባያስቆጠርም ከዚህ በኋላ እኔ ጎል ማስቆጠሩ ዋንጫ ማንሳቱ ትርፍ ነገር ነው ብዬ አስባለሁ። ሁሉን ነገር ሰጥቷል ለሱ ለሀገሩም ለወዳጆቹ። ከዚህ በኋላ ትርፍ ነገር ነው፣ ኢንጆይ ነው የሚያደርግበትና እኔ ሜሲ ሜዳ ላይ ማለት ነው በቃ ምን መፍጠር እንደሚችል ደግሞ እንደሌላ ጎል ማስቆጠር ብቻ አይደለም። አይታችሁት እንደሆነ ተመልሶ ከቡድን ጋር መጫወት ይችላል። በቃ የሆነ ነገር ይሰጣል እና እንደምታዩት ነው እንግዲህ ምን እንዳደረጋቸው። ሜሲ ኳስ ሲይዝ መፍራት ግዴታ ነው። ለማንኛውም በጣም ወሳኝ ድል ነው ያስመዘገበችው አርጀንቲና። እስቲ ለማንኛውም በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የተባበሩት መንግስታት ሊዮኔል ሜሲን በልዩ ኃይል ይዘውት ኳስ እንዳያቆም እስከ ዕለተ ሞቱ እስከ ዕለተ እረፍቱ ድረስ 80 ዓመትም 90 ዓመትም 100 ዓመትም እግዚአብሔር እድሜ ይስጠው። 100 200 1000 ዓመት ያኑረው እግዚአብሔር። መመኘለት እሱ ነው። እስከ ዕለተ እረፍቱ ድረስ በልዩ ኃይል ተይዞ ኳስ እንዳያቆም እስከ ዕለተ ሞቱ ድረስ ኳስ እንዲጫወት በልዩ ኃይል ተይዞ መደረግ አለበት ሊዮኔል ሜሲ። እኔ ሊዮኔል ሜሲ ከአውሮፓ የሄደበት ምክንያት አይገባኝም። ከአውሮፓ የሄደበት ምክንያት ሊገባኝ አይችልም። ፓፓ ሊገባኝ አይችልም። አስቡት፣ በነ ዚዳን የነበረ ሰው ነው አሁን ባሉት በነ ያማና በመምባፔ ጋር የሚፎካከረው። ይሄ ሰው ሊሆን አይችልም። ፈጣሪ ሆይ እኔ እሱን እንዳይስላረከኝ በጣም ነው ማመሰግን። እድሜ ልኬን አመሰግናለሁ። ነው ምላችሁ እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው ምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ። የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ ማለት ነው። ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። የኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። ኧረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበሉ እኮ ረስቶ ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲች ጫዋ ዞር ብዬ የማያላት ክለብ እንዴት አባቱም ታስጠላ ክለብ እንደሆነች እኮ ፖርቹጋል። ከምር ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። አረ ሜሲ በገብርኤል እንደው በገብርኤል ይዣለሁ። በቃ እቺን ዓለም ዋንጫ እንኳን ተውልኝ። እቺን ዓለም ዋንጫ እንኳን ንጉሱ ይብላበት። አረ በገብርኤል አረ በቃ አንተ ዘውዬ እኔ አረ ተው አንተ ገና 39 ዓመት ነው። አንተ ገና 39 ዓመት ነው። ከፈለክ የቀጣዩንም ዓለም ዋንጫ ተሳትፈህ መብላት ትችላለህ። በእናትህ እቺን ዓለም ዋንጫ ብቻ ተውልኝ። በቃ ተውልኝ።
አንተ እንዴት አባቱ ነው የሚችሉ? ኧረ በመድኃኒዓለም እኔ ግን አሁን ይሄን አርጀንቲና ቲም አይቼ የፖርቹጋልን ቲም ሳይ በጣም ነው ማፍረው። ማርያም አይታችኋል? አርጀንቲኖች ማለት ነው እንዳለ ለሜሲ ነው ጨዋታቸው። በቃ ባዶ ጎል ለሜሲ እንዲያገባ አሲስት ያደርጉለታል። እሱም ያሳፍራቸው በወይኔ። ኧረ በእናትህ እቺን ዓለም ዋንጫ ብቻ ተወልኝ እሺ፣ አደራህን ሜሲ፣ አደራህን በቃ አደራህን። ለማንኛውም ማለት ነው ባዮ ላይ ያለው ሊንክ እየተጫናችሁ ሀብታሙ እንዳትረሱ። እኔ ብቻዬን ሀብታሙ አልፈልግም። የኔን ፕሮሞ ኮድ እዚህ ጋር አስቀምጥላችኋለሁ። በኔ ፕሮሞ ኮድ እየገባችሁ በቦነስ ነው የምትሆኑት ማለት ነው። ልጥጥ መሆናችሁ እንዳትረሱ። የኔን ፕሮሞ ኮድ መጠቀማችሁ እንዳትረሱ። ገንዘብ እፈሱ። ሜሲ በእናትህ ተፋታን፣ በቃ ተፋታን፣ አንተ ተፋታን። በቃ ግባና አውጣው። በቃ ይኸው ሜሲ ፔናልቲ ሳተ ብሎ ሊያወሩ ነበረ። ገብቶኛል እኮ ማንም ሊያወራ ነበር። ፔናልቲ ሳተ ብለው ጭምር ወስዱ መሳት አልነበረበትም። በቃ ይኸውላችሁ ሜሲ ፔናልቲ መሳት አልነበረበትም። ተቀያየሩ አርጀንቲኖች። ድብድብ ሆነ ጨዋታ፣ ቀጥታ ድብድብ ነው። ወይ አንድ ጎል ሜሲ ያገባል ወይ እዚህ ጋር እንጋደላለን ያሏቸውን ይመስሉ። ሲጀምር አርጀንቲና ልክ አይደሉም። ሮሜሮንና ማርቲኔዝን አንድ ላይ አድርገህ እንዴት ነው የምትጫወተው? ሊሳንድሮ ማርቲኔዝንና ሮሜሮን ተከላካይ አድርገህ እንዴት ነው የምትጫወተው? ወንድነህ ታልፋለህ። ወንድነህ ነው የምልህ፣ ወንድነህ። በቃ የሆነ ልጅ እኮ አሳዘነኝ ሁላ እኮ የሆነ ሰዓት እንደዚህ ይመቷል ሲሎ ይዝትበታል። አስበው ፔፔና ራሞስ ማለት እኮ ነው በቃ የዘመኑ ፔፔን በቃ አፈር ነው የሚያበሉ። እንደዚህ አይነት ነገር የለም። እንዴት ነው ከነዚህ ሰዎች ጋር የምትጫወተው? ከዛ መሀል ላይ ደግሞ ዲፖል የሚባል ጋርድ አለው ሜሲ። አስበው እዛ ጋራ ዱርዬ ነው ኤንዞ ፈርናንዴስን ታውቁታላችሁ፣ ይደባደባል ከፈለገ ከፊት እነ ላውታሮ ማርቲኔዝ እናቴን እኔ ማለት ነው። ሜሲ ደግሞ ለሜሲ ሆም ብለው ጎል እንዲያገባ ተጫዋቾቹ ሆም ብለው እንደሆነ የምታውቀው አውቆ ነው የተወለድከው። ኳሱ ልክ ማይነስ ያደርግለት ለቀቀለት ኳሱ ወስዶ ጭምር። ሜሲ ደግሞ እንደዚህ ነቀልደ ጠሞበት። ዛሬ እንዲህ ነው የተቋጠረበት ሜሲ ላይ፣ እንደዚህ እንደ ሀገር ነው የተቋጠረበት። እግዚአብሔርን ፔናልቲ መሳቱ አይደለም የሆነ ኳስ አላባ ያወጣውን ኳስ አይታችሁታል? በረኛውን አልፎት የወጣውን ኳስ የሆነ ኳስም አላባ ነክቶበት እንዳለ ቀንሷቸው በቃ ሜሲ እንዳያገባ ፈልገው ማለት ግን ሜሲን አልቻሉትም። ምንም አታረግም፣ ምንም አታስቆሙ። ሲጀምር ይሄ ኤአይ ነው። ኤአይ ደግሞ ደካማ ጎንህን አይቶ በደካማ ጎንህ ሙድ ይዝባል። በቃ ዚስ ኢዝ ሜሲ አለቀ። ውፍ ደስ ሲል ሊሰራ ይችላል። ሊዮኔል አንድሬስ ሜሲን ከየትኛውም ፕላኔታችን ላይ ካለ እግር ኳስ ተጫዋች ጋር አታወዳድሩት፣ አታፎካክሩት፣ አታነጻጽሩት የሚለው በምክንያት ነው። እሱ ሌላ ሌቭል ላይ ያለ ሰው ነው። በእርግጥ ሰው አይደለም። ባክ ቱ ባክ ሃትሪክ የሚሰራበት ሰፊ እድል ነበረ። ያ ፔናልቲ ተሳተ። በጨዋታው ውስጥ በጣም ብዙ ጎል መሆን የሚችሉ ኳሶች ተሳቱ። ለጓደኞቹ በጣም ብዙ ኳሶችን ጎል እንዲያደርጓቸው እድል መፍጠር ቻለ። ለሊዮኔል አንድሬስ ሜሲ ቡድኑ ይጋደላል የሚለውን ተረት አሁኑኑ ካንስል አድርገውና ሊዮኔል አንድሬስ ሜሲ ለቡድን አጋሮቹና ለአርጀንቲናውያን ይሞታል ብለህ ጻፍበት። ለሊዮኔል አንድሬስ ሜሲ ብቻ ሊጫወቱ የመጡ 11 ተጫዋቾች 10 ተጫዋቾች እንዳሉ አድርጋችሁ አታውሩ። በቃ አታውሩ። እሱ ነው የሚሞተላቸው። እንደ ሊዮኔል አንድሬስ ሜሲ ተፍ ብሎ በሁለት ጨዋታ 5 ጎል ማስቆጠር፣ 2022 የኳታር ዓለም ዋንጫውን ማሳካት፣ በ2026 ሜክሲኮ፣ ካናዳ እና አሜሪካ ባዘጋጁት ወርልድ ካፕ ድጋሚ ባክ ቱ ባክ ዋንጫ ማሳካት ምን ይጠይቃል? ወንድነት ይጠይቃል። የኔ 10 ቁጥር ትለያለህ። ሲጀመር ሜሲ ኤአይ ነው። ኤአይ ነው። ሰው ነው ብሎ የሚከራከረኝ ሰው ካለ ይምጣ ይከራከረኝ እንዴ። ዛሬም አርጀንቲናን 2-0 በሆነ ውጤት ራሱ ሁለቱንም ጎል አግብቶ አሳልፏታል ከምድብ እንዴ። በዚህ እድሜ ይቻላል እንደዚህ ያን ነገር? ኤአይ ነው።